አብይ ህልሙን ይኖራል ጀዋር አብይን ያልማል የአብይ እናት ታድላ አብይ ጠቅላይ ሚኒስትር ነው ኢትዮጵያን የምታክል ታላቅ ሀገር እየመራ እነሆ 6 ዓመታት ተገባደው 7ኛው ተይዟል ከ2010 ለውጥ ማግስት ኢትዮጵያ ፈረንጆቹ እንደሚሉት ድራማቲክ ቼንጅ በሚባል ደረጃ ሁለንተናዊ ብልጽግናዋን እያጧጧፈች ትገኛለች አንድ የምንስማማበት እውነት አብይ ባለ ራዕይ ነው ህልመኛ አይደለም ዛሬ የምናየው ለውጥ አብይ ስለሆነ እንጂ ያየነው በሌላ ሰው ሊሆን የማይችል እድል እጅግ ጠባብ ነው ምክንያቱም አብይ አህመድ ውስጡ የጸነሰው ራዕይ እየተገበረ ያለ ነው ራዕይ ደግሞ በባህሪው በተግባር የሚገለጽ ነው እንጂ እንደ ህልም ወደ ቅዠት የሚለወጥ አይደለም ታዲያ ጀዋር መሐመድ እየደጋገመ የሚጠራው ስም አብይ የሚል ብቻ ነው ይህ የቅናቱን ጥግ የምኞቱን ጽንፍ መርገጥ ያሳብቅበታል ጀዋር የሚያልማት እውነተኛ ፌደራላዊት ሀገር አብይ አህመድ ባለው ራዕይ እውን ያደረጋት የህዝቦች የራስ ዕድል በራስ የመወሰን ዕጣ ፈንታ አጎናጽፏል የጀዋር ውሃ ቀጠነ ለቅሶ ዳሩ ቀጥኖ ሳይሆን በቄሮ ደም የመጣውን ለውጥ በጀዋር ስም ለምን አልተጠራም የሚል የነፍስ አባትነት ጩኸት ነው ጀዋር አንድ ትዳሩን መምራት የማይችል የልጁን እናት ሚስቱን አስቀምጦ በትዳር ላይ ትዳር የሚደጋግም በግርግር ፖለቲካ ኪሱን ለማደለብ ከግራ ወደ ቀኝ የሚፈስ ፈሳሽ ነው የአማራን የፖለቲካ ካምፕ በጥላቻ ሲያብጠለጥል ሚኒሊክ እጅ ቆረጠ ጡት ቆረጠ ታሪካዊ ጠላት ነው ሲለን ይቆይና ተመልሶ ግጥም ካልገጠምኩላችሁ ካልዘፈንኩላችሁ ይለናል ሲያሻው ለውጡን መደገፍ አለብን ይህን ወንበር ከኦሮሞ ምንም መውሰድ የለበትም ይለንና ይህ መንግስት አህዳዊ ነው ለኦሮሞም የሚሆን አይደለም የሚኒሊክ ስርዓት ሊመልስብን ነው ያለ ነጠላ ዜማውን ያሳትምልናል ባዶ ጀሪካን ውስጡ ካልሞላ ውሃ ወይ ፈሳሽ ከሌለው ትንሽ ጠጠር ስትነካው ዋይ የሚል ድምጽ መስጠቱ አይቀርም ውስጡ ሙሉ የሆነ ፈሳሽ የተሞላበት ከሆነ እንኳን በጠጠር በዱላ ቢመታ የሚሰጠው ድምጽ ድም የሚል ነው ጀዋር ባዶ ጀሪካን ነው